ይህ ሰው በድንገት ከሆስፒታል ውስጥ ይነቃል። ዙሪያውን ለመቃኘት ቢሞክርም ከጎኑ ማንንም ሰው ያጣል። ወደ በሩ ተጠግቶ የሆስፒታሉን የውጭ ክፍል ለመመልከት ቢሞክርም አካባቢው ተተረማምሶ ያየዋል። ካለበት ክፍልም ወጥቶ በሆስፒታል ውስጥ እየተዘዋወረ መመልከት ይጀምራል። ሰው ፈልጎ በማጣቱ ስልክ ለመደወል ይወስናል። ነገር ግን ስልኩ አልሰራለትም። የተሰበረ ፍሪጅ ውስጥ የወደቀ የፔፕሲ ጣሳ አግኝቶ ፔፕሲውን መጠጣት ይጀምራል። የቻለውንም ያክል ጠጥቶ በፌስታል የቀረውን ይዞ ወደ ውጭ ይወጣል። በሚያስደንቅ ሁኔታ ውጭው ሰው አልባ ሆኖ ያገኘዋል። አካባቢው ሁሉ ጭር ያለ ነው። በመላ ከተማዋ አንድም ሰው ፈልጎ ሊያገኝ አልቻለም። በሁኔታው ግራ እየተጋባ ወደፊት መራመዱን ይቀጥላል። ምናልባት ሰው ካገኘው ብሎ መጣራት ቢጀምርም ማንም የመለሰለትን አላገኘም። አንዱ መንገድ ዳር ብዙ የተበተነ ገንዘብ አግኝቶ የቻለውን ያክል ሰብስቦ ጉዞውን ቀጠለ። በሁኔታው ግራ እየተጋባ ጉዞውን ይቀጥላል። በአካባቢው ግን ምንም ያገኘው ነገር አልነበረም። አንድ የጋዜጣ መሸጫ ሱቅ አካባቢ እንደደረሰ አንዱን ጋዜጣ አንስቶ ሲያነብ ሙሉ የለንደን ሕዝብ ከተማውን ለቆ እንደወጣ አወቀ። የማስታወቂያ ቦርድ ላይ ሰዎች የያዘን መግለጫ ተለጥፎ አገኘ። አንዲት ሕፃን ልጅም እርዱኝ ብቻዬን ነኝ ቤት ውስጥ ብላ ፎቶዋን የለጠፈችበት ቦርድ ይታያል። በሁኔታው ግራ በመጋባት አቅራቢያ ወዳለ ቤተክርስቲያን ይጓዛል። በሩን ከፍቶ ወደ ውስጥ ሲገባ ከወትሮ በተለየ ጨለማ መሆኑን ያስተውላል። አዳራሹም ሙሉ በሙሉ በሬሳ ተሞልቷል። ከሬሳዎቹም መሃል 2 ሬሶች ነቅተው እሱን በመመልከት ወደሱ መጮህ ይጀምራሉ። በድንጋጤና በፍርሃት ወደ ኋላ በመሸሽ በበሩ ለመውጣት ቢያስብም በበሩ በኩል ግን የቤተ ክርስቲያኑ ቄስ በታላቅ ቁጣ ጩኸት እየጮሁ ወደሱ መሮጥ ይጀምራሉ። በድንጋጤ ወደ ኋላ መሸሽ ይጀምራል።